ከአዶኒ ከጃኒ ከጆን ዳንኤል እና ከናዮ ማን የተጎዳ ይመስላችኋል? ጃኒ ናት የተጎዳቸው። በጣም በአራታቸው መካከል ላይ የተፈጠረው ግጭት የሚጎዳት ጃኒን ነው። ለምን ይህንን እንደምን ልንገራችሁ። ናዮና ጆን ዳንኤል አንድ ላይ የሆኑ ጊዜ ታስታውሳላችሁ? ያዙኝ ልቀቁኝ ሲሉ በአንድ ፖፖንሽና በአንድ ነጥራ እናስቀድስ ካሉ በሚሉበት አካባቢ ላይ ማለት ነው። ከጃኒ ጋር በምን እንደተጣሉ እንኳን አይታወቅም ነበር እና የጆን ዳንኤል የመጨረሻው ክሊፑ ማለት ቪዲዮ ክሊፑ ሊለቀቅ ነበረ እና በምን እንደተጣሉ እንኳን ሳናቅ ነው ናዮ መታ አንድ ላይ ምናምን ወደዛ ወደዚህ ሲሉ በመሀል አረግና እንግዲህ ወለደች። ብቻ ወርቅ የመሰለ ራሷን የምታይበት ልጅ ሰጣት። እግዚአብሔር ይመስገን በሱ ደስተኞች ነን። ከዛ ደግሞ ጂጂ ዚሆኔን አስታወሳችኋት? ጂጂ ዚሆኔ አስታረቀቻቸው። ለምን? ቪዲዮ ክሊፑ ከዛ በፊት ተሰርቶ ስለነበረ ሳይጣሉ ማለት ነው። ይታያችሁ እነ ጆን ዳንኤል እና ጃኒ ሳይጣሉ ክሊፑ ዱባይ ድረስ ሄደው ሰርተው በዛ መካከል ነው እንግዲህ ከናዮ ጋር አንድ ላይ የሆኑት። ናዮ አሁን ላይ የሆነ ነገር ሲባል ልትጎዳ ትችላለች። ምክንያቱም ምን አይነት ረመጥ ውስጥ እንደገባች የሚገባት ከዛ በኋላ ነው። ከዛ በፊት ግን በእርግጠኝነት ናዮ ሚዲያ ላይ ያለ ነገር ነው። ጆን ዳንኤል እና ጃኒ ጓደኛ እንደነበሩ ታውቃለች። ተለያይተናል ወይ ደግሞ ባይዘው የኢትዮጵያ ወንዶች ሁሉ ጊዜ ወይ ትዳር ላይ ሆነው ልጆች ኖሯቸው ወይ ሊፋቱ ነው ወይ ደግሞ ተፋተዋል ወይ ደግሞ ለመፍታት ፕሮሰስ ላይ ናቸው እና ተፋተናል እንኳን ቢላት የሚታይ ነገር ነው። በቃ ምንም አይነት ጸብ በመካከላቸው የሌለ ሰዎች በምን ታምር ተለያይተናል ቢባል በዛ ፍጥነት ፍቅር የሚባለው ነገር ከልብ እንደማይወጣ ታውቀዋለች እና የተጀመረ ግንኙነት ውስጥ ነው የገባችው። ሲቀጥል ጃኒ ይመታኝ ነበር አለች። ከዛ ደግሞ በር ዘግቼ የለየው መስታወት ሲሰብረው ተቆርጦ ነበር እጄ መስታወቱ ቆርጦ ነበር አለ። እሱ ደግሞ መቶ ምን አለ ኖ እንለያይ ስላት ነው እጇን የቆረጠችው አለ። ይኸው ጃኒ ጆን ዳንኤል ሊመታት እንደነበረ ግልጽ ማስረጃ አለ። ላይቭ ሪከርድ አለ። በጓደኞቹ ፊት የእሱ ልደት ይሁን የማለት እያከበሩ እንደሆነ አላውቅም። ኬክ ስትቀባው ተነስቶ በካራቴ በካልቾ በምናምን ያፈረጣት ልጅቷ። ላይቭ ቁጭ ያለ ሰው በሙሉ ድምጿን እስኪሰማ ድረስ ጓደኞቹ ፊት የዚህን ያለው ማያከብራት ልጅቷን ሲጀመር ማለት ነው። ከዛ ደግሞ ልክ ቪዲዮ ሊለቀቅ አካባቢ እንደነገርኳቸው ጂጂ ናት ያስታረቀቻቸው። ጂጂ ያስታርቃቸው በሁለተኛ ቀን ነው ምናምን ነገር ብቻ በሳምንት ውስጥ ቪዲዮ ተለቀቀ። ከዛ አሪፍ ሆነ ምናምን ነገር። በዛ መሀል ደግሞ ከትንሽ ጊዜ በኋላ እነሱ እስር ቤት ገቡ። ናዮ እርጉዝ መሆኗ የታወቀው እስር ቤት ነው። ከዛ በፊት ግን ከናዮ ጋር ወጣ ገባ ሰጣ ገባ ውስጥ ምናምን በቃ ቪዲዮ ሲሰሩ ምናምን ነገር ሰው ያስብ የነበረው ምንድነው ከጃኒ ጋር መለያየታቸውን እንኳን ማንም ሰው አልሰማም። ጸብ የላቸውም። በመሀል ናዮ መጣች። ከዛ በጣም ናዮ ቆንጆ ናት፣ ከጃኒ ትበልጣለች፣ በርታ። ግማሹ ደግሞ ጃኒ የታለች፣ ጃኒ ተሻላለች ምናምን ሰው ነበር ሀሳብ እየሰጠ የነበረው። ስለዚህ ናዮ የሚጎዳት ምንድን ነው? መጀመሪያውኑ ያላለቀ ግንኙነት ውስጥ መግባቷ ያቃጥላታል። ለምን? ልጅ ናት፣ በጣም ቆንጆ ናት፣ በጣም ሕፃን ልጅ ናት፣ የትም መድረስ የምትችል ልጅ ናት። አሁንም ትደርሳለች። ልጅ መውለድ ማለት መታሰር አይደለም ኦፍኮርስ ግን ቢሆንም ደግሞ ከራስ ሰው የራስን ሰው ፈልጎ ማርጀትና ትዳር መስረት ማለት ብዙዎቻችን ሴቶች ከተበደልን በኋላ ነው ይገባል። እና ምን ልላችሁ ነው፣ ቅድም በለቀቁት ቪዲዮ ላይ ናዮ አታሳዝንም ወይ? እሱ አደውላ ምናምን ነገር ናፈከኝ እንገናኝ ስትለው ምናምን ለአሁኑ ህይወቱ አታዝንም ወይ? ቀድሞ ነገር ግንኙነት ውስጥ ነው ያቺ ሴት የገባችው። ሰው ዋጥ ልታደርገው ግዴታዋ ነው። በቃ ነበረች እኮ ጃኒ ናዮ ጆን ዳንኤል ህይወት ውስጥ እኮ ስትገባ ጃኒ ነበረች። አንድ ግንኙነት እኮ ለማለት እኮ አትሊስት 6 ወር ይፈልጋል። በቃ የሆነ ምንም አይሰማኝም ባየው እንኳን አልደነግጥም ምናምን ነገር በቃ ምንም አይሰማኝም ለማለት ማለት ነው። እና አዶኒ በቃ አላውቅም ማለት የሰውነትን ደረጃ ትቶ በጣም በብዙ ደረጃ ሌቭሉን ከፍ ያደረገ ልጅ ነው። ይሄ መጮህ እንትና ድንጋይ ወረወረ ብሎ ድጋሚ ዞሮ ድንጋይ መወርወርና የሚችል ሰው አይደለም በቃ። እና የእውነት በጣም ታሳዝናለች። ጃኒ ግን ማለት ነው እግዚአብሔር ለማንም አባቱ ብለሽ ጠብታ እንባን አትጣይ። የኔ እናት ለወንድ ልጅ ሲጀመር የእንባ ዘለላ ራሱ አያስፈልገውም ውድዬ። ወሊሶ መንገድ ላይ ማለት ነው ወሊሶ መንገድ ላይ ልክ ከዚህ ከአዲስ አበባ ወደ ወሊሶ ስትገቡ
እንኳን ደህና መጣችሁ ይላል። እኔ ያው በብዛት ወደዛ ስለሚሄድ ህይወትን የምታስተምረኝ ቃል ስለሆነች ነው። እንኳን ደህና መጣችሁ ይላል። ከዛ ደግሞ ልክ ወሊቱን ደግሞ ጨርሳችሁ ስትወጡ መልካም መንገድ ይላል። በህይወታችን ውስጥ ለሚመጡ ሰዎች እንደዛ ነው ማድረግ ያለብን። ለምንም ታለቅሽለት እንዴ ሊሆን ዘለላም አይገባውም። የኔ እህት ምን ስለሆነ ሲመጣ ለውሳለ ሲሄድ አለማወቅ በቃ እንኳን ደህና መጣ ሰላም ግባ ማለት ነው። ስለዚህ መለማመጥ፣ ማልቀስ፣ ለእሱ ብለሽ ማልቀስ ታዩ የኔ እናት እንዲህ በነሽ ነው። አካውንት ቢዘጋ አካውንት ይከፈታል። አዶኒ ብዙ ነገሮች ይረዳል። ባይዘው አሁን ዝምታው እኛ ብዙ ነገር እንደንቀፋጥር ያደርገናል እንጂ አብረው ናቸው በእርግጠኝነት። ምክንያቱም ጭንቅላቱ የሚሰራ ወንድ እንዴት የተሳሳቱ ነገሮችን ማረም እንዳለበት ያውቃል። እንዴት የተሰበረ ድልድይ መጠገን እንዳለበት ያውቃል። እንዴት አንድን ጥፋት ነፃ ማድረግ ከዛ ጥቁር ጥላሸት ነፃ ማድረግ እንዴት እንዳለበት ያውቃል። ስለዚህ ምን ልልሽ ነው እናቴ እንዳታለቅሺ። በታሪክ ምን ሴት ልጅ የፈለገ ብታጠፋ እኔ ከሴት ልጅ ጎን ነኝ። ማርያምን ስታጠፋ ልመክራት እንጂ አደባባይ ወጥቼ እሪ ቡሬ ምናምን ነገር ልል አልችልም። ሴቶች ደግሞ ብዙ ጊዜ የማንረዳው ነገር ሴት ልጅ ስትወድቅ መርገጥ እንወዳለን። ከወንድ ልጅ በተቃራኒ ነን እኛ። ሴት ልጅ ለሴት ልጅ ነቀዟ ናት፣ መርዟ ናት። ወንዶች ናቸው ወንድ ልጅ ለሴት ልጅ በጣም መዋህ ነው። እሺ ወንድ ልጅ ከወንድ ልጅ ጋር በጣም መዋህ ነው፣ ጥሩ ነው። በቃ ሴት ግን ለሴት እንዴት ነው የወደቀ ዛፍ ምናምን ይበዛበታል አሉ። ሴት ልጅ ለሴት ልጅ ነቀዝ ናት። ሴቶች በተቻላችሁ አቅም ደግፏት፣ አይዞሽ በሏት። ጌታ ፎሎ አድርጓት፣ ሼር አድርጉላት ምናምን በቃ ብቸኝነት እንዳይሰማት ለዋና አባቱ ብለሽ እንድትችለሽ ችግር እንዳይሰማሽ አለንልሽ ውድዬ። በሉ ለማንኛውም ይመቻችሁ።